የሴቶች ተሳትፎን በሚመለከት እዛ ጋር ያነሳሽው ጥሩ ጅምር ያለ ይመስለኛል። ብትበራከቱም ጥሩ ነው። እኔ ፌሚኒስት ስለሆንኩ ያልሽው ያው ሐኪም ስለሆንሽ ይበቃሻል። ሕክምናው ብቻ በደንብ እሱም በደንብ አድርገሽ ከሰጠሽ በዛ ውስጥ ያኛው ይመለሳል። አቴታይም ሁለት ሶስት ሙያ ከሆነ ሁለት ሶስት ፓሽን ከሆነ ያለን ተመልሶ የፋቲጉን ያመጣል። እንደዛ እንዳይሆን እናንተ ዝም ብላችሁ አክሙ። ስታክሙ ሴቶችን አክሙ፣ ስታክሙ እናቶችን አክሙ። እዛ ውስጥ የነሱ ጉዳይ እየተመለሰ ይሄዳል። ወይድ ቁጥጥር ኢትዮጵያ ውስጥ ግማሹ 100 ግማሹ 105 ግማሹ 110 ሚሊዮን ህዝብ አለ ይላል። አሁንም እንደምታዩት በጣም በስፋት የስነ ህዝብ ምጣኔያችን ወደፊት ችግር ስለሚያመጣ ከማንም በላይ ደግሞ ሙያችሁ ስለሆነ ይሄን ማስተማር መምከር ላይ ብታስቡበት። አሁን እንዲና እንዲያ አይሆን ባደለም ለጊዜው 70% ፖፑሌሽን ወጣት ስለሆነ ትንሽ ያዝ ማድረግ የሚያስፈልግ ይመስለኛልና ማስተማር ላይ ብታግዙ ጥሩ ነው። ዝም ብለን እየተዋለድን ከዛ ደግሞ ችግር የለውም ወደ ኬንያ ወደ ሱዳን ምንል ከሆነ ያ ዋጋ የለውም እና ከወለድም ማሳደግ ካሳደግን ደግሞ ሀገር ማገልገል እንዲኖር እሱ ላይ ብታግዙ ጥሩ ነው። ንጽህናን በሚመለከት ቅድም ያነሳውላችሁ የሜዲካል ቱሪዝም ኢንጀነራልም አንዱ የሚያነሱት ንጽህና ነው። ወይዘሩ ጥሩ ነው ግን ንጽህና በጣም ችግር አለ እናንተ ሀገር ይላሉ። አሁን ባለፈው አዲስ አበባ ላይ ጽዳት አንድ ቀን ጀምረናል። እንደ ባህል ማስቀጠል አለብን። እናንተ ግን ቻምፒየን ብታረጉት ይሄንን ጉዳይ ልክ እንደ ግል ስራ ወስዳችሁ በማጽዳትም በማጸዳትም እንደ ሙያ ብትወስዱት በሽተኛም ቢሆን እንደዛ አይነት እንቅስቃሴ ለማድረግ ሰፈር ውስጥ ሩሙን በማጽዳት ቢንቀሳቀስ ጥሩ ነው። ሞር ኢነርጂ ጌን ስለሚያደርግ እስረኛም ቢሆን ብዙ ሀገር እስረኞች ዳቦ እየጋገሩ ከተማውን ያበላሉ። እስረኞች እርሻ እያረሱ ብዙ ነገር ያደርጋሉ እና መጠቀም ሰው ዝም ብለን ከምናስቀምጥ መጠቀም እንችልበትን መንገድ ማየት ያስፈልጋልና ንጽህናውን ብንሰራ። የልብ ሕክምና በሚመለከት እህቴ ብዙ ቁም ነገር አንስተሻል። እናያለን፣ እንነጋገርበታለን። ማድረግ የምንችለውን ነገር እንወያያለን ከሚመለከታቸው ጋር። ለምሳሌ ቀላሉ ብዬ የማስበው ዝም ብሎ ከአእምሮዬ ስለሆነ መነጋገር ይፈልጋል። ጤና ጥበቃ ሙያተኛ ቀጥሮ በትውስት ለማዕከሉ መስጠት ይችላል። ሙያተኛው ደሞዙ ምናምን ችግር ላይሆን ይችላልና አንዳንድ መፍትሄ ማድረግ ይቻላል። መነጋገር ጥሩ ነው። ትኬት ቢሸፈንና ሌላ ሀገር ብንሄድ ላልሽውም እሱም ጥሩ ሀሳብ ነው። አድርገውታል እኮ የእናንተ ሙያተኞች። እኔ ባህር ዳርና ጅማ ሁለቱ የጠየኳቸው ሶማሌና ኤርትራ ሄደው እንዲያገለግሉ ነው። አገልግለው መጥተውም አንድ ቀን አግኝቻቸዋለሁ ከተመለሱ በኋላ